ማታ ሁሉ ቁጭ ብዬ ያሰብኩት በፍጹም የኔ ደስታ ከልጆቼ ደስታ አይበልጥም። You will always be the greatest man in the whole wide world. For this world you are a mother, but for me you are my mother. ሰላም ጤና ይስጥልኝ እንዴት ናችሁ ቤተሰቦቼ እንኳን ደህና መጣችሁ አቤት ዛሬ እንዴት ደስ የሚል ቀን መሰላችሁ ልክ እንደ አዲሷ ቢጃማዬ ምችት ያለው ቀን እንደ አዲስ እንደለወዝኩት አንሶላይ ሽታው ያማረ ጽድት ያለ በቃልስልስ ያለ ደስ የሚል ቀን እንደኔ ቀን ይሁንላችሁ ብዬ ልመርቃችሁ አሜን በሉ እንዴ እንደኔ ምርቃት አትወዱ እኔ እኮ የሰው ምርቃት ራሱ ሰው ሲመረቅ ራሱ ሮጥ ብዬ አሜን አሜን ብዬ ቶሎ ብዬ ቅልብ ማረቅ ሰው ነኝ እና እንግዲህ ደስ የሚል ቀን ነው ምርቃት ደግሞ ያው መቼም ውጭ ያላችሁ አሜሪካ ያላችሁ ታውቃላችሁ ዊኬንድ ላይ አንድ ቀን ሎንግ ዊኬንድ የምታረግ አንድ ቀን ምርቅ ስትልልን የሚሰማን ስሜት ታውቃላችሁ መቼም አይደል በጣም ደስ የሚል ነበረ በቃ ራሴን ፈታ ለማድረግ በጧቱ ቶሎ ተነሳሳው ምን አልኩና እንደሚታወቀው የፈለገ ቢዚ ብንሆን ምን ብንሆን እንግዲህ ፋሚሊ ፈርስት አይደለም ለነሱ መቼም ቢዚ አንሆንምና ሁሌ እንግዲህ ዊኬንድ ላይ ምናምን ረፍት ጊዜ ላይ በቃ ራሴን ካስተካከልኩ በኋላ ከልጆቼ ጋር ዲስከሽን ነው የምንጀምረው እንደተለመደው እንግዲህ ከነሱ ጋር ዘና ያልኩ እንደዚህ ያዝናናዋቸው ይላችሁ ወጣት እናት ሲኖራችሁ በቁጣ አይደለም እኛ ከልጆቻችን ጋር ምንግባባው በቃ ዘና ያደረኩ ቤቴን ያጸዳው ከዛ በቃ ምን አጋጠማችሁ እኔ እንደዚህ ነበር ያሳለፍኩት እነሱም ስለ ስራ ይጠይቁኛል ምናምንና ወደ በኋላ እንደሆነም ፍቃድ የጠየቅኩት ነገር አለ አሰማችኋለሁ እንግዲህ አንድ ተቃውሞ ደርሶኛል ግን ወደ በኋላ በደንብ ነግራችኋለሁ በቃ ብቻ ደስ የሚል ዊኬንድ ነው ለኔ ሰሞኑን ደግሞ ከብዙዎቻችሁም ጋር ያወራው ነበር አንዳንዱ ሲያናድደኝ አንዳንዱንም እህቴ በቃ ባሌ በጣም ያናድደኛል አለችኝ ምን ነው ስላት በቃ ዝም ብዬ ቡና ስጠጣ ሙሉ ነው የሚመስለው አለች ቤት ስለሙሉ ብቻና እዛ ተናዳ ነው የነገረችኝ እኔ እንደሆነም ይሄ ያስቃል ብዬ ያሳኩበትና ብዙዎቻችሁ አንዳንድ ነገሮችም አማክራችሁኛል በቃ በቪዲዮአችን መሀል ውስጥ አብረን እናወራበታለን ኦፍይ ቤቴ ጽድት ስትል የሚሰማኝ ስሜት ደስ ይላል አይደል እና ብቻ ያው ወንዶች አይገባቸውም የኛ ሴት ስራ ብዙ ነው ብዙ ነገር ነው ምግብ ከመስራት ከኛ ላፊነት ራሱ ዘሎ ልጆቻችን ራሱ ይሄው ሙያና ስለምዳለን አሁን እኔን ስታዩኝ ባዶ ቤት ያለው ይመስላል አይደል ግን እናትነት ብትርቁ ራሱ አብራችሁ ነው ያለውና ቡቡዬ እንኳን ይሄው ሙያ ለምዳልኝ እንጀራ እየጋገረች ነበር እናቴም ያበረታታችልኝ ነበር በቃ ጎበዝ እና እንጀራዋ እንዴት እንደሚያምር አይኑን ቆይታዩታላችሁ ቆንጆ አርጋ ነው ይወጣላት ቆንጆ ነው አዲስ ገና ተለማማጅ ናትና እንደሆነም በጣም አፕሪሺየት ያደረኳት እኔ በሷ እድሜ እርግጠኛ ነኝ ወይ ጫማ የሚመስል ወይ ስዕል የሚመስል እንጀራ ነው ያወጣሁት እርግጠኛ ነኝና ቆንጆ እንጀራ ነው ይወጣላት ያበረታታናት ነበር ከዚህ በኋላ አሁን በየሳምንቱ ወይ ሲጋገር ለሷ ትንሽ ይቅርላትና እንደዚህ እንደ ቃተኛ ነገር ያደረገች ትበላታለችና ለራሷ ይሆናል ኤኒዌይስ ግን ጎበዝ ናት አይ አፕሪሺየት በጣም ጎበዝ ብያታለሁ ከዛ ደግሞ ጎረምሳዬ ደግሞ ያው የአውትዶር ኦፕሬሽን ማናጀር ሆኗል ጎበዝ ነው እሱም በደንብ እንትን ያለ ነበር እንደሆነ በቀደም እናቴም ቀርጻው አትክልት እንትን ሲልላት ሲያግዛት ነበር ሌላ ደግሞ ምንድነው ስሙ እንደ ኮንስትራክሽን እንደ አናጺም ነው ያለች እንደሆነም ስስቅበት ነበር እናቴ አናጺ አግኝቻለሁ አናጺ ያው በነፃ ያው የሰሩበትን አግኝተዋል መስራት ልምድን ማስተማር ልጆችን ሙያ ማስተማር እንግዲህ it's part of being a parent አይደለም
ኃላፊነት እንዴት እንደሆነ ሰርቶ እንዴት እንደሚደረግ ማሳየት አለብንና እንደሆነ እዚህ ጋር ቁጭ ብለው እንትን እያልኳቸው እየጠየቅኳቸው ነበረ እና በቃ እናንተ ስላዳደጋችሁ አንድ አራተኛ ልጅ መጨመር አለብኝና እንዴት ነው ትፈቅዱልኛላችሁ ብዬ ጠየቅኳቸው አልፈልግም ማለት እኔ የመጨረሻ ነው መሆን የምፈልገው ታላቅ እህት አለኝ ታላቅ ወንድም አለኝ አልፈልግም ማለት እንግዲህ ከከለከሉኝ ምን ማድረግ ይቻላል አይደል እነሱን መጀመሪያ ማማከር አለብን አይደል ለምንም ነገር ኤኒዌይስ ይሄንን እንደው ለጨዋታ አድርጌ አስገባሁትና ለእናንተም ማውራት የፈለኩት አንድ ነገር አለ ሙሽሪት ለምዳለች ከመቷ ከአባቷ ባለም ትወልዳለች ሙሽሪት ለምዳለች መቼም ሰርግን የሚጠላ የለም አይደል እኔ በጣም ድግስ ወዳጅ ነኝ እንግዲህ ባለፈው እህቴን የሰርጓን ነገር ስናበስራችሁ ብዙዎቻችሁ አይታችኋል እና እንግዲህ ሰርግ አይነት አንድ አይነት አይደለም ሁላችንም የተለያየ ላይፍ እንደመኖራችን መጠን ደግሞ የሚያጋጥመን ህይወት ይለያያልና ከአንድ እህቴ የመጣ አሁን በቅርብ የመጣልኝ ጥያቄ ነው ግን ከዚህ በፊትም ተጠይቄ ማቀው ስለሆነ ይሄንን ነገር ሰሞኑን ከሰማሁት ነገር ጋር አብሮ ስለሚሄድ እስቲ እናውራው ስፔሻሊ ደግሞ እኔ ባወራው ያምራል ምክንያቱም ታቃላችሁ ልጆቼን ማሳደግ ሪስፖንሲቢሊቲ ወስጄ እንትንምል እንደገና ብዙዎቻችሁም ተጠይቁኛላችሁ ቃልዬ ብቻሽን ኧረ እንደዚህ ምናምን ትሉኛላችሁ ልጅ ነሽ ገና ምናምን ያላችሁ ብዙ ስለምትሉኝ በዛውም አብሬ ላንሳው ብዬ ነው አንድ እህቴ እኔ አልወለድኩም ማለችኝ ነገር ግን የጓደኛዬ ፍቅር ጓደኛዬ አሁን ደግሞ ለትዳር እንትን የምናስብ ነንና እሱ ሁለት ልጆች ወልዷልና ምን ያለሽ የወለደ ሰው ጋር ያልወለደች ሴት አብራ ብትሆን ምን ያለሽ ምንድነው ያንቺ አስተያየት ብላ ጠየቀችኝና ይሄን ነገር እስቲ ለምን አናነሳውም አይደለም ሁላችንም በቤታችን የምናወራው ነገር ነውና በጣም ይጠቅማል ብዬ አስባለሁ እንደምታዩት እኔ እናትነት ሩቅም በሆን ኃላፊነቱ አይተወንም አይደለም ፓረንት ወይም መውለድ አንድ ሰው መውለድና ፓረንት መሆን በጣም ይለያያል መውለድ ማንንም ሰው ይወልዳል አይደለም እግዚአብሔር ለመውለድ እግዚአብሔር እንትን ካለን እንወልዳለን ነገር ግን እግዚአብሔር የሰጠንን በረከት ደግሞ ሪስፖንሲቢሊቲውን ተቀብለን በስርዓት ማሳደግ የሚባለው ነገር ከማብላት ማጠጣት የበለጠ ማስተማር የበለጠ የልጆቻችንን ምቾት ጠብቀን ማሳደግ ያለብን ኢንቫይሮንመንት ይኖራልና ለሷም ያልኳት are you ready ነው ያልኳት are you ready የፈለገ ልጆቹን አንቺ ባትወልጂ እንኳን የምትወጂው ሰው የወለደ ከሆነ አንደኛ ፍቅር ሼር ማድረግ አለብሽ ሁለተኛ ደግሞ ላልወለድሻቸው ልጆች እንደናት ባታሳድጊያቸው እንኳን አንቺ ጋር ሲሆኑ እንደናት ሆነሽ ያንን ገጸ ባህሪ እንትን ማለት አለብሽና በጣም ትልቅ ሪስፖንሲቢሊቲ ነው እንደገና ደግሞ ከወለደ ሰው ጋር ስትሆኚ አንዱ ትልቁ መስፈርትሽ ሊሆን የሚገባው ከልጆቹ ጋር ያለው ሪሌሽንሺፕ ምንድነው ብለሽ ማየት አለብሽ አልኳትና እንደምታዩት እኔ ልጆቼ ጋር ያለኝ ሪሌሽንሺፕ በጣም እንትን ነው እንደሆነም ማታ ላይ ሰራርቼ ወጣለው ምናምን ስላቸው በጊዜ ግቢ ሁሉ ተብዬ ነው የወጣውትና እስቲ ስለ እንደዚህ አይነት ነገር በደንብ እስቲ ብናወራ ጥሩ ይመስለኛልና እስቲ እሱን ዛሬ ዲስከስ እናደርጋለን አንደኛውና አስቀድመን ማድረግ ካሉብን ነገሮች በሙሉ ፈጣሪ ይሄን ነገር ፈቅዷል ወይ ይሄንን ለማወቅ ደግሞ ያው በየለቱ ጸሎት አለን አይደለም በዛው ውስጥ አምላኬ ሆይ ይሄንን ነገር በህይወቴ ውስጥ አንተ ነው ያመጣኸው አንተ ፈቅደሃል ወይ ብለን እግዚአብሔርን ማማከር መልመድ አለብን ብዙ ጊዜ እንደውንም ይሄ ሲወራ አልሰማውም ፈጣሪ የሆነ በረከት ሊያመጣላችሁ ሲል
ምንድነው የሚባለው በፈረንጅኛ ካውንተርፊት ነው የሆነ ይሄ እግዚአብሔር የሰጣችሁን የሚያስመስል አይነት ነገር ሰይጣን ሽሙንሙን አድርጎ ያመጣላችኋልና ከፈጣሪ ነው ወይ ይሄ ነገር እግዚአብሔር ፈቅዷል ወይ ብላችሁ መመርመሪያ ሊሆናችሁ ይገባል ብዬ አስባለሁና እግዚአብሔር ደግሞ ሁሌም ይገልጻል መንፈስ ቅዱስ ጥሩን ነገር ምን ያሳውቀናል ያማክረናልና የተደበቀውን ነገር ሁሉ ይገልጽላችኋልና መጀመሪያ ፈጣሪ ማማከር ሰዎችን ስንለካ እንዴት ነው የምንለካው ስፔሻሊ ልጆች ኖራችሁ ፋሚሊያችሁ ላይ አድ ለማድረግ ስታስቡ አንደኛ መጀመሪያ ሪኳየርመንት ሊሆን የሚገባው ኦኬ ልጅ አለው አልሽኝ አልኳት ሪሌሽንሺፕ አለው ወይ ከልጆቹ ጋር ጥሩ ሪሌሽንሺፕ ነው ያለው ለልጆቹ እውነተኛ አባት ሆኗል ኢትስ ኦኬ የሰው ልጅ ብዙ ነገር አጋጥሞት ትዳር ይፈርሳል መለያየት አለ በህይወትም መተጣጣት አለ ብዙ አይነት ነገር አለ በህይወት ላይ የሚያጋጥም ነገር ኢትስ ኦኬ ሰከንድ ቻንስ እግዚአብሔር የሚሰጣል በህይወት ላይ ያ ሰው ለልጆቹ ምን አይነት ሪሌሽንሺፕ ነው ያለው ምክንያቱም አንቺ የምትገቢበትም ምንም የተለየ ህይወት አይደለም የምታመጪው አንቺም ሴት ነሽ ተወልጃለሽ አንቺም ልጆች ይኖሩሻል ያ ሰው ለልጆችሽ መሆን ይችላል ወይ የሚለውን እንደውን ማስቀድመሽ መመርመሪያ ነው የሚሆንሽ ልጆቹን ይወዳል ወይ ለልጆቹ ቀዳሚ ነው ወይ ምን ያደርግላቸዋል ጥሩ አባት ከሆነ why not ግን አንቺም you have to be ready ለሌላ ላልወለድሽው ልጆች የእናትን ገጸ ባህሪ መጫወት ይኖርብሻል ታጋሽ መሆን አለብሽ የእናትነት ሪስፖንሲቢሊቲን አስቀድመሽ ማወቅ አለብሽ እንዳልኳችሁ የእናትነት ሪስፖንሲቢሊቲ ርቃችሁ እንኳን ብዙ ሪስፖንሲቢሊቲ ነው ያለው ሶ በጣም ትግስት ይጠይቃል ስፔሻሊ የራስን ልጅ ብቻ አይደለም የሰው ልጅ ራሱ እንደራስ ወዶ መኖር በጣም ትልቅ ሪስፖንሲቢሊቲ ነው የሚጠይቀው ሶ ለዛ ዝግጁ መሆን አለብሽ ማለት ነው ወንድም ቢሆን ሴትን ልጅ የወለደች ሴትን ወይ ወንዱ ሳይወልድ የወለደች ሴት ጋር መሆን በጣም ትልቅ ሪስፖንሲቢሊቲ ይጠይቃል እንደ ወንድነት በጣም ከባድ ነው እኔ አሁን ሳስበው ራሱ ለወንድ ልጅ በጣም ከባድ ነው የሚሆነው ሶ እንደ ቀላል አድርገነው የምናየው ነገር አይደለም የልጆቻችንን ግን ደህንነት መጀመሪያ ማስቀደም አለብን ስፔሻሊ ሴት ልጆች ካላችሁ የልጆቻችሁን ፕሮቴክት የማድረግ ሪስፖንሲቢሊቲ እናንተ ላይ ይወድቃል ማለት ነው በህይወቴ ስራዬን ያስቀደምኩት ልጆቼን ያስቀደምኩት ምክንያት አለኝ ምክንያቱም ልጆቼ ካለምንም መሳቀቅ ካለምንም ነገር እንዲኖሩ ስለምፈልግ ያ ማለት ሰው ብቻውን ይሆናል ማለት አይደለም ግን ቁም ነገር ያለው ቤተሰብ ቀላቅሎ የማኖርና ይሄ እንትን የማለት ነገር ግን በጣም መታሰብና በትክክለኛ ውሳኔ መወሰናችሁ ቁጭ ብላችሁ ማሰብና ማወቅ አለባችሁና እንደገና ደግሞ ልጆችን ስናሳድግ ምን ስንል ደግሞ እንደኔ አይነት እህቶቼ ካላችሁ እስቲ መጀመሪያ work on yourself መጀመሪያ ራሳችን ላይ እንስራ መጀመሪያ ልጆቻችንን ትንበል ምንም አይነት ሪሌሽንሺፕ እንኳን ውስጥ ብትገቡ ከጥቅም ጋር የተያያዘ ነገር ባይሆን ይመረጣል ሁሌም broken ሆነን የሚያገኙን ሰዎች ሁሌም ብሮክንነሳችንን ይሄ ያጣነውን ነገር ነው የሚያስታውሱን ግን በህይወትሽን ጥንክር ብለሽ ምንም አይነት ስራ ይሁን ለምን ልብስ ያጠብሻት ነው ለምን ምን አይሆንም ግን ልጆችሽን ማስተዳደር አቅሙ ኖሮሽ ነው ሌላ ነገር ውስጥ መግባት ያለብሽ ብዬማም ነው ከጥቅም ጋር ሪሌሽንሺፕ መያያዝ የለበትም ስፔሻሊ ደግሞ ሴት ልጅ የወለደች ስትሆን ሰው ዘሎ ጥቅም ፈልጋ ነው ወይ እንደዚህ ነው ብዙ አይነት ነገር ነው የሚመጣው እና ሜክ ሹር ራስሽን በሁለት እግርሽ ማቆምሽን መጀመሪያ ሌላ ነገር ውስጥ እንትን ከማለት በፊት ካልሆነም ደግሞ የሰው ልጅ ግዴታ ካላገባ አይኖርም አይደል እንዴ አይተሽዋል ኦሬዲ ወልደሻል አይተሽዋል ምን ብለሻል ከዚህ በኋላ በልጆችሽ ደግሞ ታየዋለሽ ግዴታ አይደለም እና ግን በጣም መታሰብ ያለበት ሪስፖንሲቢሊቲ ያለበት ነገር ነውና
ይሄንን እንደው እንትን ማንሳት ስለፈለኩ ነው። የኔ አስተሳሰብ ይሄ ነው። እስቲ እናንተ ምን ትላላችሁ? በዚህ መሃል ላይ እንግዲህ በቪዲዮ ላይ ኮሜንት አድርጉበት። ሁሌም የተሰማኝን ነው ወደ እናንተ ማመጣው። አብራችሁኝ ስለነበራችሁ በጣም አመሰግናለሁ። በሌላም ቪዲዮ ደግሞ እስከምንገናኝ ድረስ ደህና ሁኑልኝ። ቻው፣ ወዳችኋለሁ። መቼም በህይወት ላይ ክፉ ነገር አያጋጥም ይባላል አይደለም? በእኛ ሳይሆን በእግዚአብሔር ቸርነት ነው ሁላችንም የምንኖረውና እቺን ቪዲዮ ለእናንተ ለማጋራት አጠር ያለች ቪዲዮ እዚህ ላይ አካትቻለሁኝ። ይህን ቪዲዮ እናቴ ላከችልኝ ለእርዳታ እኔ እንዳበረክት ወይም እንድልክ ነበር የተነገረኝና ነገር ግን ከዚህም ላይ እናንተም ደግሞ ልባችሁ ያዘነ ወገኖቼ እንድትሳተፉበት በማለት ይህን ቪዲዮ አጋርቻችኋለሁ። ወንድማችን ሁለቱም ኩላሊቱ ፌል በማድረጉ ምክንያት ዳያሊሲስ እያደረገ የሚገኝበት ጊዜ ነው እና ያው ኩላሊት ህመም ደግሞ ታውቃላችሁ ብዙዎቻችሁ አጋርቻችኋለሁ። አባቴን እንግዲህ early age ላይ ያጣ ነው በዛ ምክንያት ነውና እንደዚህ አይነት እንትን ስሰማ በጣም ያሳዝነኛል፣ አዝናለሁ። ስፔሻሊ ወጣት ሆኖ እንደነዚህ አይነት ነገሮች ሲደርስባቸው ያሳዝናልና የምንችለውን ነገር እናድርግለት። አትሊስት ሁለቱም ኩላሊቶቹ ፌል ስላደረጉ አንዱን እንኳን ለውጦ ህይወቱን እንዲቀጥል ተስፋው እንዲለመልምለት ለወንድማችን እናግዘው ለማለት ነው እንግዲህ እዚህ ላይ ያቀረብኩት። ያላችሁን ትልቅ ነገር ባይሆንም ሼር በማድረግም ቪዲዮውን ብትተባበሩን ያም ልክ በጎነት እንዳደረጋችሁ እግዚአብሔር ያደረጋችሁትን ደግሞ እጥፍ አድርጎ እንዲከፍላችሁ እንግዲህ እለምናለሁኝ። በጣም አመሰግናለሁ።